እላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አሁን በዚህ መልኩ ካሮቴንም ፍልፍል ፍሩሜንም የሚያቀጥለው ቃሪያና ሽንኩርቴንና ነጭ ሽንኩርቴን ከታትፈ ጨርሻለሁ። በመቀጠል ድስቴ ላይ መኮረኒ ያደርጋለሁ ማለት ነው። ተከታተሉ። መኮረኒውን ከመጥቶ በኋላ እጨምርበታለሁ ማለት ነው። አይበቃም። አሁንም እጨምራለሁ ማለት ነው። ግማሽ አድርጌያለሁ ማለት ነው። አሁን ውሃዬን እጨምራለሁ። ማለት ነው። ብስሚላ ከዛ ትንሽ ኦሊቫ ኦይል አደርጋለሁ ማለት ነው። ትንሽ እንዳያያዝ እናማስላለን ማለት ነው። እንዳያያዝ ብቻ መኮረኒ የመያያዝ ባህሪ ያለው ማለት ነው። እንደዚህ ማመሰል አለብን እንዳያያዝ ማለት ነው። በመቀጠል ጉረድ አድርጌ የከተፍኩት ዶሮ አለኝ ማለት ነው። አሁን ዶሮዬን እፈጫለሁ ማለት ነው። በእጅ የተከተፈ አይፈልጉም ማለት ነው። ላዚም ፈጭቼ ነው ማለት ነው። እንደ ለሐም መፍሩም እና ፈጭቼው እንገናኝ ማለት ነው። አብራችሁ ቆዩ። አሁን ዶሮዬ ፈጭቻለሁ ማለት ነው። በዚህ መልኩ ፈጭቼዋለሁ። አሁን አብረን እንሰራለን ማለት ነው። ኢንሻአላህ ተከታተሉ። መኮረኒያችን በዚህ መልኩ እየበሰለልን ነው። ምርጥ ድሻ ነው የምንሰራው ማለት ነው። እኔ በግሽጣና በጁብና ሳይል ነው የምሰራው ማለት ነው። በእንትን አልሰራም። ይሄ ዱቄት ምናምን ዱቄት አልሰራም ማለት ነው። አይወዱም እንደዛ። እንደመጣው እንደዛ ሰርቼ የላቸው ሳይበሉት ተውት። ሁሉንም የቻልኩትን በልቼ ያልቻልኩት ተውኩት ማለት ነው። እና ኢንሻአላህ ያው መድረሻችን ላይም ሽንኩርት አደርጋለሁ ማለት ነው። ተከታተሉ። በአንድ እጅ ስለምቀርጽ አይመቸኝም። ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቻናሉን ከፍ አድርጉልኝ ማለት ነው። በጣም የምወዳችሁ ያላህ ሰላም እና ጤና ይላችሁ። በቃ አስሩልኝ። በደንብ ሽንኩርታችን ብራውን ከሆነ በኋላ ዘይታችን እንጨምራለን ማለት ነው። ኦሊቭ ኦይላችን እንጨምራለን ማለት ነው። ሽንኩርታችን በደንብ ብራውን ሆኖልናል። አሁን የምንጨምረው ቲማቲም፣ የፈጨው ቲማቲም ነበረ በእጄ። ይኸው ቲማቲማችን እንጨምራለን ማለት ነው። መኮረኒያችን ነው በዚህ መልኩ እየበሰለልን ነው። ማሻአላህ አልተያያዘም። አያችሁት? ቆንጆ ነው፣ እየበሰለልን ነው። ከዛ በመቀጠል ጠማጥም ማዕዱን ማለት ነው እንጨምራለን ማለት ነው።
ከዛ አብረን እናጥባለን ማለት ነው። በጣም የሚጣፍጥ ቆንጆ ቢሻሜል አሰራር ነው እና ሰርታችሁ ሞክሩት ማለት ነው። እዛ በመቀጠል ማለት ነው የዶሮ ስጋዬን እጨምራለሁ ማለት ነው። አሁን አብረን ሚክስ እናደርጋለን ማለት ነው። አሁን በዚህ መልኩ ሚክስ እያደረግን ነው ማለት ነው ዶሮአችንና ሶሳችን። አሁን ፍልፍል አስወጥ ወይም ፐፕሪካ እንጨምራለን ማለት ነው። መሸከል ቅመም ጨምራለሁ ማለት ነው። ከዛ በመቀጠል ነጭ አዝሙድ ተበልቶ የማይጠገብ ቆንጆ ቢሻሜል ነው ማለት ነው። ወላሂ በጣም የሚጣፍጥ ነው ማለት ነው። ሰርታችሁ ሞክሩ። ከዛ በመቀጠል ቅመም እምራለሁ ማለት ነው። አላበዛም፣ ግን የበዛ ይመስላል እንጂ አይበዛም። መኮሮናው ብዙ ስለሆነ ቆንጆ ቴስት እንዲኖረው ትንሽ ሰብአ ቡሃራት ማለት ነው። ከዛ በመቀጠል ፍልፍል ፈሮም የማያቃጥለው ቃሪያ አደርጋለሁ ማለት ነው። አብሮ ይበስላል ማለት ነው። ይሄ ምንም ነገር ስሰራ የማያቃጥለው ቃሪያ ምን ጊዜም አይለየኝም ማለት ነው። ማሻአላህ በጣም ይጣፍጣል። ከዛ በመቀጠል ካሮትን አደርጋለሁ ማለት ነው።
በደንብ አብሮ ይበስላል ማለት ነው። ከዛ በመቀጠል ደግሞ ጨው አደርጋለሁ ማለት ነው። ሳይበዛ ከዛ በመቀጠል መጨረሻ አካባቢ ሽንኩርቴን አደርጋለሁ ማለት ነው። መጨረሻ አካባቢ ቆንጆ ቃናና ቴስት ይኖረዋል ማለት ነው። ማሻአላ አሁን የሚያቃጥል ቃሪያ ጣል አደርግበታለሁ ማለት ነው። ግን አይወድም ቃሪያ ስለማይወድ ዝም ብዬ ጣል አደርጋለሁ ማለት ነው። አሁን በዚህ መልኩ ያው በስሎልኛል ማለት ነው። ማሻአላ ተባረከላ። ከለሩም ይሄ ይመስላል። አሁን ሲኒን አዘጋጃለሁ ማለት ነው። በመቀጠል አሁን አንድ ማንኪያ ብቻ ጅብና ሳይል እናደርግበታለን ማለት ነው። በዚህ መልኩ ከሁሉም ጋር ሚክስ እናደርገዋለን ማለት ነው። ቆንጆ ጣዕም ነው የሚሰጠው። አሁን በመቀጠል ግሽጣዬን ከፍታለሁ ማለት ነው። በመቀጠል ግሽጣዬን አደርጋለሁ ማለት ነው ሳህኔ ላይ 2 ግሽጣ። ከዛ 5 መላጊያ ጁብና ማለት ነው። 1 2 3 4 5 አሁን ጅብናውና ግሽታውን አንድ ላይ እናማስለዋለን ማለት ነው። በዚህ መልኩ አደባልቀዋለሁ ማለት ነው። አሁን መኮረኒያችን እናደርጋለን። ከዛ ሶሳችን ማለት ነው። አሁን በዚህ መልኩ መኮረኒን አድርጌያለሁ ማለት ነው። ከዛ ሶሴ ካረኩ በኋላ እንዲህ አገናኘዋለሁ ሁሉንም እንዲዳረስ።
ካረኩ በኋላ በመቀጠል የቀረው መኮረና አለብሰዋለሁ ማለት ነው። በመቀጠል የቀረው መኮረኒያችን እናለብሳለን ማለት ነው። ከላይ በዚህ መልኩ ሶሳችን ከታችን አያችሁት፣ ከታችን ያረኩት ከዛ አለብሰዋለሁ። ያው ሶሳችን ጨርሰናል። መኮረኒያችን ከላይ አድርገናል። አሁን ደግሞ ግሽጣውና ጅብናው አንድ ላይ እናደርጋለን ማለት ነው። ብስሚላ አሁን በዚህ መልኩ ጨርሰናል። አሁን ጅብና ሞዘሬላችን እናደርጋለን ማለት ነው። በትንሹ ሻይ በዛ ጨርሰናል። አሁን በዚህ መልኩ ጨርሻለሁ ማለት ነው። በዚህ መልኩ ያው ጅብና ሞዘሬላ አድርጋለሁ። ሌመን ከላይ አድርግበታለሁ። ከላስ በዚህ መልኩ ኦቭናችን ውስጥ እናስገባለን ማለት ነው። አሁን ኦቭኔ ውስጥ አስገብቻለሁ ማለት ነው። ይብሰል እንግዲህ እንገናኛለን። አብራችሁ ቆዩ። አሁን መኮረኒ ቤሻሜላችን በዚህ መልኩ ጨርሻለሁ ማለት ነው። ማሻአላህ ተባረከላህ ረህማን ቆንጆ ሆኗል ማለት ነው። ቆንጆ ሶፍት ቆንጆ ሆኖ በስሏል እላችኋለሁ። ሶፍት ሆኗል ነበረ ጉድ እና ለማንኛውም በዚህ መልኩ ጨርሻለሁ ማለት ነው። ግን መኮረኒ ቤሻሜል ስንሰራ እቃው ነው የሚበዛው ማለት ነው። ትንሽም እንትን ቢል እቃው ይበዛብናል ማለት ነው። እኔ እናንተ ካላበዛችሁ ነው እንጂ እኔ በጣም እቃ ይበዛብኛል ማለት ነው። ለማንኛውም ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቻናሌን ከፍ ከፍ አድርጉልኝ ማለት ነው። አላህ ብዬ ወዳችኋለሁ። በዚህ መልኩ ምንም ነገር አያስፈልገውም ማለት ነው። አያችሁ ዱቄት የለው ምን የለው በግሽጣና በጅብና ሳይል ብቻ ይሰራል ማለት ነው። ቤሻሜል በጣም ነው የሚጣፍጠው፣ ልዩ ነው። እኔ እንዴት ይሰራል እያልኩ ነበረ፣ ይገርመኝ ነበረ፣ ግን በጣም ነው የሚጣፍጠው ማለት ነው። እና ለማንኛውም ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቻናሌን አሳድጉልኝ። ወዳችኋለሁ፣ አከብራችኋለሁ። ላላህ ብዬ ውድድ ነው ማድረጋችሁ ማለት ነው። በአገር ውስጥ በአገር ውጭም ያላችሁ እህት ወንድሞቼን ማለት ነው ቻናሌን ሰፖርት አድርጎኝ አበረታቶኝ። እንግዲህ በማማ ቻናል ነው የምለቀው ማለት ነው። ያኔ ሰፖርት አድርጎኝ ነው የምላችሁ። ባይ ባይ። ሰላም አለይኩም ወራህመቱላሂ ወበረካቱ።